ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለመድኃኒዓለም በዓል እንኳን አደረሳችሁ እያልኩ ነው። ዛሬ ደስ የሚል ቀን ነው፣ እግዚአብሔር ይመስገን። የዛሬ ዓመት ገና ነፍሰ ጡር አንድ ወር ነው ምናምን ነበርኩኝ። ለመድኃኒዓለም ክብር ምስጋና ይገባዋል። ሳላመሰግን አላልፍም። ይሄው አንዷ ሁለቱኝ ለልጅ በቅቼ ዳዊት የሚባል ልጅ ወልጄ ይሄው ወልዶ ለመሳም አብቅቶኛል። መድኃኒዓለም አባቴ ሳላመሰግነው አላልፍም። እንኳን አደረሰሽ እንኳን አደረሰሽ በሉኝ፣ እንኳን አደረሰሽ በሉኝ። ዛሬ ልዩ ቀኔ ነው ለኔ፣ የደስታ ቀኔ። ዛሬ ልዩ ቀኔ ነው ለኔ። መድኃኒዓለም እንኳን ለዚህ አበቃሽ በሉኝ። እኔ በጣም ደስ ብሎኛል። መድኃኒዓለም አባቴ ለዚህ ስላበቃኝ በጣም ደስ ብሎኛል። ደስተኛ ሆኛለሁ። ይገርማችኋል። ምኞታችሁን ያሳካው፣ የልብ ሀሳባችሁን ይሙላ። እኔ በጣም ደስተኛ ነኝ። ደስ ብሎኛል። ያሰብኩት ሁሉ ተሳክቶልኛል። ስለተሳካልኝ በጣም ደስ ብሎኛል እና መድኃኒዓለምን ለማመስገን ነው የመጣሁት ዛሬ። ውድ ተመልካቾች መድኃኒዓለምን አመስግኑልኝ። ፈጣሪ ለዚህ አበቃኝ፣ ክብር ምስጋና ይገባዋል። መድኃኒዓለም አባቴ ለዚህ ክብር ምስጋና ይገባዋል እያልኩ ነው እና እንኳን አደረሳችሁ ለመድኃኒዓለም በዓል፣ እንኳን አደረሳችሁ። ዓመታዊ በዓል ነው። እንኳን አደረሳችሁ ውዶችዬ። በሰላም በፍቅር በመተሳሰብ በመረዳዳት አንዳችን ለአንዳችን የምንተጋገስበት ዘመን ያደርግልን 2018 እና በስደት ያላችሁም በሰላም ለሀገራችሁ ያብቃችሁ። በሰላም አግብታችሁ ወልዳችሁ ለማለት ያብቃችሁ ውዶችዬ። እና የማዳን ቅመሞች በተለይ ከሰው ቤት የምትሰሩ ሁሉም ነገር ይቀየራል። ኢትዮጵያን ብንሆን ሰው ቤት ሰርተን ምን ብለን ነው እዚህ የደረስነው? ስለዚህ በጣም እኔ እንጃ ሁሉም ነገር ይደርሳል። እሱ ባለው ሁሉም ነገር ይሆናል እና ምኞታችሁን ሁሉ ያሳካላችሁ። እኔ ዛሬ በጣም ደስተኛ ነኝ። የሚገርማችሁ እንጃ ልጃችሁ ሲያጫወታችሁ ምናችሁ ምን ሲል በቃ ዛሬ ደስ ብሎኝ በጠዋቱ ነው ቤተክርስቲያን ሄጄ ደርሼ አመስግኜ ፈጣሪን አመስግኜ የመጣሁት። ባባዬን አስተኝቼ ራቅ ስለሚል ትንሽ በቃ ደርሼ የመጣሁት እና እኔ በጣም ደስ ብሎኛል። እናንተንም እኔን ደስ እንዳለኝ እናንተንም ደስ ይበላችሁ። የሰው ደስታ የሚያስደስታችሁ ሁሉ ደስ ይበላችሁ። እኔ የሰው ደስታ በጣም ነው የሚያስደስተኝ። በነገራችን ላይ ሰው ተቀይሮ ሳይ ብዙ ነገር ሳይ እኔ ደስ ነው የሚለኝ። ስለዚህ እኔ ደስ ብሎኛል። ውድ ባለቤቴም ስራ ሄዶ ነው አሁን። እኔ እስኪ ከልጄ ጋር ሰላም ልበላችሁ ብዬ ነው። እንኳን አደረሳችሁ ልላችሁ ብዬ ነው እና ውድ ተመልካቾች እኔ ምላችሁ ትልቅ ነገር አለ። ለፈጣሪ ሁሉን ነገር ለፈጣሪ በሰው አትመኩ። ሰው ምንም አይደለም። በፈጣሪ ታመናችሁ ተፈለጋችሁት ቦታ ትደርሳላችሁ። ካሰባችሁት በጤናችሁም የተባረከ ልጅ፣ ጤና ያለው ልጅ ሁሉን ነገር የሚሰጣችሁ ፈጣሪ ስታምኑ ብቻ ነው። እኔ ፈጣሪ ነው። እግዚአብሔርን የሚያምን መቼም አያፍርም። እግዚአብሔርን ማመን አለብን ውድ ተመልካቾች። እግዚአብሔር ፈጣሪ ማመን አለ። እናቴ ድንግል ማርያም አንቺ ባርኪልኝ ቤቴን፣ መድኃኒዓለም አንተ ቤቴን ባርክልኝ፣ ሁሉን ነገር አንተ አሳካልኝ ብለን ተለመነ ለምነን የምናፍረው ነገር የለም። ውድ ተመልካቾች ለምነን የምናፍረው ነገር የለም። እሱ አያሳፍረን። መድኃኒዓለም እሱ የኔ ጌታ አያሳፍረን። እናቴ ድንግል ማርያም አታሳፍረኝ። ስውሯ ማርያም እናቴ ድንግል ማርያም እናቴ ኪዳነ ምሕረት አታሳፍረን። ስለዚህ ቅን ልብ ይኖራችሁ። ለሰው ክፋት አታስቡ። ክፉ መሆን ምንም አይሰራም። በሰዓት ክፋት በቃ ወደኋላ ነው የሚያስቀረን። ከጥሩ ነገር አንደርስም። ገፊ እንጂ ደግሞ አንድ ነገር ልንገራችሁ ውድ ተመልካቾች፣ ሰው ገፋኝ አሰቃየኝ እንዳትሉ። መገፋት ትልቅ ደረጃ ትደርሳላችሁ። መገፋት ጥሩ ነገር ነው እንጂ እንደዚህ ተገፍቼ እንደዚህ ምናምን ብላችሁ እንዳታማሩ። ማረም ምን አይሰራም።
መገፋት መልካምነት እግዚአብሔር ስለሚወዳችሁ ነው የምትገፉት። እና እኔ የምነግራችሁ ውድ ተመልካቾች መገፋት ነው ያለባችሁ እንጂ ምንም እንትን አትበሉ። እና እኔ በዚህ አጋጣሚ ሰላም ልበላችሁ ብዬ ነው ውዶችዬ። እኔ በጣም ደስተኛ ነኝ። እግዚአብሔር ይመስገን። ሀገራችን ሰላም ያደርግልን። ሁሉ ነገር በሰላም በፍቅር ያኖረን። መስተሳሰብን መረዳዳትን ይስጠን መድኃኒዓለም። ይኸው የአራስ ነገር እንግዲህ ጠዋት ብድግ ብሎ ቁርስ መብላት ነው። ይኸው ቁርስ እንብላ። ቁርስ እየበላሁ ነው። እንኳን አደረሳችሁ ልበላችሁ ብዬ ነው። ይኸው ቡናውን ማቀራረብ ያለው ወዶችዬ። መውለድ መታደል ነው። ያልወለዳችሁ ሴቶች ውለዱ። ደስ ይላል በጣም ውለዱ። እኔ ተናግሬያለሁ። በስደት ያላችሁም መታችሁ ትወልዳላችሁ። እንደዚህ ስላችሁ እንዳይከፋችሁ። ምንም ሁሉ ነገር ይደርሳል። እኛም እዚህ አገር በስደት ማለት ነው የቆየነው። ሰው ቤት ስንሰራ ምን ስንል ብዙ ክፉ በጎ ሰምተናል። መልካም ነገር ማይተናል፣ ክፉ ማይተናል። ስለዚህ ስደት መሄድ ብቻ አይደለም፣ ኢትዮጵያም ብዙ ነገር ታያላችሁ፣ ብዙ ፈተና ትፈተናላችሁ። ስለዚህ ላይክ፣ ሸር፣ ሰብስክራይብ አድርጉ። በሰላም ዋሉ።